አንተ ሞኝ ይላል የምትዘራው ካልሞተ ሕያው አይሆንም ይላል። እንዲሁ እኛም በስጋ ሞተን ወደ መቃብር ካልተቀበርን ካልተዘራን በስጋ ካልፈረስን ካልበሰበስን በትንሣኤ ዘጉባኤ ልንነሳ እንችላለን። ይሄ ስጋና ደም ይሄ ሟች ይሄ ፈራሽ በስባሽ የሆነ አካላችን የእግዚአብሔርን መንግስት ሊወርስ አይችልም። ዘሩን ስናስበው ገበሬዎች ዘር እየዘሩ ነው። በኢትዮጵያ የዘር ወቅት ነው። እኛም ዕለተ ሞታችን ሲደርስ የእንግድነታችን ዘመን ሲያበቃ በሞት ወደ መቃብር እንዘራለን። ግን ደግሞ በትንሣኤ